ኤድጋር አላን ፖ ውስጣችን ሁሌ የሚኖረው ኤድጋር አላን ፖ በ1809 በቦስተን ከተማ በማሳቹሴትስ ስቴት ተወለደ። የባህል ትሁት መንጋዊ ተከታይ እንሆንና ይሄው እንንገራችሁ። በዚያን ጊዜና ስፍራ ኤድጋር አላን ፖ የተወለደው ከአባቱና ከእናቱ ነበር። ሌላ ከማን ሊሆን ኖሯል? ይህ ሰውዬ እንደ ሌሎቻችን ከአባትና ከእናቱ ተወለደ እንጂ የኖረው ኑሮ እና የሰራው ሥራ ግን ሌላ ነበር። ሌላ ልዩ የሚያደርጉትን ነጥቦች እስቲ ጀብዱ ወይም ገድል ያልነበሩ ይመስል በተራ ፊደላት በስድ ንባብ እንጻፋቸው። ኤድጋር አላን ፖ ከማናቸውም አሜሪካዊ ደራሲ የበለጠ በውጭ ሀገር የታወቀና የተወደደ ነው። ለሥራዎቹ የተከፈለው ገንዘብ ግን እቺን እምቢ የሚያይሏትን ሆድ ለማስታገስ ያህል እንኳን በቅቶት አያውቅም። ሰውየው እጦት ለሚሏት የዘመናችን ችስታነት እጅግ ተወዳጅ ልጇ ነበር። ለአንድ ዓመት ያህል እንኳን ተለይተው አታውቅም። እሱ ለዓለም ስነ ጽሑፍ ሀብት ቢሆን እሷ ግዷ ነው። ስትወደውስ አጫጭር ልቦለዶቹም ግጥሞቹም እያንዳንዳቸው ጥልቀት ያለው ጥበብ ናቸው። ይህን የቃላት ጠቢብ ወይም የቃላት ትምክተኛ መሆኑን ቀድሞ በሚገባ የተረዱለትና የመሰከሩለት ግን አሜሪካውያን ሳይሆኑ አንዱ ፈረንሳዊ አንዱ እንግሊዛዊ ናቸው። ቦድሌር የዘመናዊው የፈረንሳይ ስነ ግጥም ፈርቀዳጅና ወደር የሌለው ባለቅኔ ነው። የኤድጋር አላን ፖ ሥራዎችን ቦድሌር አነበባቸው፣ ወደዳቸው፣ ተደነቀባቸውና የኤድጋር አላን ፖ መንፈስ ስላደረበት ይበል በሚያሰኝ ፈረንሳይኛ ተረጎማቸው። ከዚያን ጊዜ ወዲህ ፈረንሳዮች ለኤድጋር አላን ፖ ዘላቂ ፍቅር አደረባቸው። ዛሬም ፈረንሳዮች ከሚያነቧቸው እንቁ ደራሲያኖች አንዱ ነው። አሜሪካኖች እየረሱት የነበረውን ደራሲ እድሜ ለቦድሌር ከፈረንሳይ ሀገር አስመጡት እና መልሰው የራሳቸው አደረጉት። ነብይ በሀገሩ አይከበርም አላለም ሰውየው። በሰው የያዙት ወርቅ የመዳብ ያህል ነው አላሉም አበውና እመው። አርቲስትን አገር ወይም ቋንቋ አይወስነውም። ወይም ወፍን ቀበሌስ ወይን ወንዝስ ሲሆን አገርስ ሲሆን ይወስናታል። አረከቶ ኮናን ዶይል የፈጠረውና በዓለም ደረጃ ከማንም የግል ዲቴክቲቭ ወይም የወንጀል መርማሪ ቀድሞና ሁልጊዜም ጎልቶ ደምቆ የሚታየው ሸርሎክ ሆልምስ እንዲያም ሆኖ ግን በዓለም የመጀመሪያው የዲቴክቲቭ አጭር ልቦለድ የጻፈው ኤድጋር አላን ፖ ነው። ኮናን ዶይል ራሱ እንዲህ ሲል መስክሯል። እኔ የዲቴክቲቭ ልቦለድ መጻፍ የተማርኩት ከኤድጋር አላን ፖ ነው። ዘ መርደርስ ኢን ዘ ሩ ሞርጉ የነፍስ ግድያዎች በሞርግ ጎዳና የተባለውን የፖ አጭር ልቦለድን ስናስብ ልክ እንዲያው ቁርጥ ኮናን ዶይል የጻፈው ይመስላል። ብቻ ዲቴክቲቭና ጓደኛው ፓሪስ የሚኖሩ ፈረንሳዮች ናቸው እንጂ ከስማቸው በስተቀር ያው ሸርሎክ ሆልምስ እና ጓደኛው ዋትሰን ናቸው። ከዚያ በኋላ እኮ ስንትና ስንት የዲቴክቲቭ ልቦለድ ወይም ተውኔት ወይም ቲያትር ወይም ፊልም ተተርኳል። ያ ሁሉ የተንጀረገገው የወይን ዘለላ የበቀለው ኤድጋር አላን ፖ ከዘራት ብቸኛ አጭር ልቦለድ ነው። ምን ታረጋዋለህ? እንደ ምድር አሸዋ ወይም እንደ ሰማይ ኮከብ ዘርህን አበዛዋለሁ የተባለው አብርሃም እኮ ከአብራኩ አንድ ልጅ ብቻ ነው የተወለደው። ልክ እንዲሁ ለኤድጋር አላን ፖም አንድ ልጁ አጭር ልቦለድ የልጁም ስም የነፍስ ግድያዎች በሞርግ ጎዳና ይባላል። ለኤድጋር አላን ፖ እጦት የገንዘብና የምቾት ብቻ አልነበረም። የአባቱና እናቱ በምስራቅ ዩናይትድ ስቴትስ ከከተማ ከሆቴል ሆቴል እየተዘዋወሩ መድረክ ላይ ቲያትር የሚጫወቱ ተዋናያን ነበሩ። አንድ ቀን ኤድጋር ገና የ9 ወር ሕፃን ያለ አባቱ ከቤት እንደወጣ ሳይመለስ ቀረ። የት ሄደ? ምን አገኘው? አይታወቅም። ሚስስ ፖ 2 ሕፃናትና 1 ሽል በማህፀኗ ተሸክማ ቀረች። ይህች የፈረደባት እናትም ኤድጋር ገና የ2 ዓመት ጨቅላ ያለ ሞተች። ጆን አለን የተባለ ሰውዬ ኤድጋርን ሊያሳድገው ወሰደው። አሳደገው እንጂ ፍቅር ግን አልሰጠውም። ሚስስ አለን ነበሩ እንደ እናት ያፈቀሩት።
መሃን ስለነበሩ ኤድጋርን ልጃቸው አደረጉት። ጎረምሳው ኤድጋር አላን ዩኒቨርሲቲ ገባ። እዚያ መጠጣትና ቁማር መጫወት አዘወተረ። ኤድጋር ብዙ የቁማር ዕዳ ተጠራቀመበት። የከተማው ባለሱቆች ሚስተር አለን ሀብታም ስለሆነ የልጁን ዕዳ ይከፍላል በማለት የሚያስፈልገውን ሁሉ ለኤድጋር በዱቤ ይሰጡት ጀመር። ዕዳ በዕዳ ሚስተር አለን ዕዳ የከፈለው ከነጋዴዎቹ የወሰደውን ዱቤ ብቻ ነው። ለዚያውም የራሱን የሀብታም ክብር ለመጠበቅ ሲል ነው። ከዚያ በኋላ ኤድጋር ዳለምፖ በ18 ዓመት ልጅነቱ ብቻውን ቀረ። ጠጪ ሆነ። ጭልጥ ብሎ እስኪሰክር ይጠጣል። ሰዎች ስለሱ ሲያወሩ ወሬያቸው እንዲሞቅላቸው ስለ ጠጪነቱ ደጋግመው ያወሩ ገቡ። ቀስ በቀስም ሁልጊዜ በየዕለቱ ይሰክራል የሚል ግማሽ ተረት ስሙን ከበበው እንጂ እሱስ ሲነሳበት ለወራት ያህል መጠጥን እርግፍ አድርጎ ይተዋል። ያን ጊዜ ነው እንደ መታት የማይታመነውን የሚያሳምኑትን ልብ ወለዶቹን ግጥሞቹን የሚጽፋቸው። የታተሙት ግን በመጽሔቶች እንጂ ተሰብስበው መጽሐፍ ቅጽ ስላልሆነ እየተረሱ ሄዱ። ቦድሌር ምስጋና ይግባውና ነጥረው ፍራንስ መጥተው ሲያበቁ እንደገና የአሜሪካውያን ቋሚ ዘላቂ ሀብት ሆኑ። ስራዎቹ በመጽሔቶች ሲታተሙ ግን የመጽሔቶቹ አዘጋጅ ማን ነበር? ኤድጋር አለን ፖ ራሱ ነው። በዚህ ላይ ትረካችንን በቅደም ተከተል እንየው። በታሪካዊ ማስተካከያ እንጀምር። በዚያን ዘመን በነበረው ግማሽ ኋላ ቀር የአሜሪካ ኢኮኖሚያዊ አቅም አንድ ደራሲ ሊጽፍ የሚችለው ሁለት አስፈላጊ ሁኔታዎች ሲሟሉለት ብቻ ነበር። አንደኛው ለእንጀራ ደሞዝ የሚሰራው ከድርሰት ጋር የማይገናኝ ሥራ ግን በቂ ለመኖር የሚያስችለውና የሥራ ሰዓቶቹ ጥቂት ወይም የሙሉ ቀን ሥራን ግማሽ የሚሆን በተቀሩ ሰዓቶች ስለ ችስታነቱ ሳይጨነቅ ፈጠራውን ማካሄድ እንዲችል። በዚህ አገር አቀፍ ሁኔታ ውስጥ ነበር ኤድጋር አለን ፖ እጽፋለሁም በምጽፋቸው ሥራዎችም እንጀራዬን አገኛለሁ ብሎ የተነሳው። ተሞክሮ የማያውቅ አልፎ አልፎ ግን የኤድጋር ተፈጥሮ ባያውቅም አንተ ትችለዋለህ የሚለው ይመስላል። በየወሩ ወይም በየሁለት ወሩ የሚታተሙ መጽሔቶች ናቸው ያሉት። አጫጭር ልቦለዶች፣ ግጥሞች፣ የሂስ መጣጥፎች፣ የሀገር ሁኔታን የሚመለከቱ ጉዳዮች፣ የአካባቢውን ደብዳቤዎች ያትማሉ። ኤድጋር ጽሑፎቹን ለአንድ መጽሔት ሲያቀርብ ደጋግመው አተሙለት። ክፍያው እዚህ ግባ የሚባል ቢሆንም ኤድጋር የሥነ ጽሑፍ እንቁ መሆኑ ያን ጊዜ ስለማይታወቅ የከፈሉትን መለስተኛ ባዶ መቀበል ነበረበት። የመጽሔቱ ባለቤት የኤድጋርን ችሎታ በመገመት ሌሎች ሰዎች የጻፉትን እያነበበ ሂስ እንዲጽፍ ጋበዘው። ከዚህ ተነስተን ኤድጋር የጻፈውን ጠቅላላ ብዛቱን ስናይ አብዛኛው ሂስ ነበር። በዚህ ሁኔታ ውስጥ ጥቂት እንደሰራ የመጽሔቱ ባለቤት ኤድጋርን ወደ ሪችሞንድ ከተማ ከሱ ጋር እንዲመጣና እዚያ የኖረ መጽሔቱ አዘጋጅ እንዲሆን ጋበዘው። ደሞዚቱ ትንሽ ብትሆንም ኤድጋር ከብድርና ከድዌ ወጥቶ ስለማያውቅ እንደ በቂ ደሞዝ ቆጠራት። ለነፍሱ ግን ትልቅ ሌላ ደሞዝ ነበር ያገኘው። አሁን አንባቢያን አሉት። ስለ ስነ ጽሑፍ ደግሞ ሊነግራቸው የሚፈልግ ብዙ ነገሮች አሉት። እነሆ ፈረስ እነሆ ሜዳ ሆነ። በሕይወቱ ያለ ኤድጋር በብዛት የሚነበበውና የሚደነቀው እሱ በሚያዘጋጃቸው ወይም የሌላ ሰው ንብረት ማትረፊያ በሆኑ መጽሔቶች ውስጥ በሚታተሙ የሂስ ጽሑፎቹ ነበር። በዚህ መድረክ ላይ ኤድጋር አለን ፖ አብዛኛው አንባቢ ልክ ነው እያለ የሚከተለው ጥሩ ስራዎችን ግን ለጥሩ ስራዎች አድናቆቱን ቢያውጅም ለቀሽም ስራዎች ምህረት የሌለው ፈራጭ ቆራጭ ሀያሲ ወጣት ያን ሩቅ አገርና ጊዜ በዚህ ሆነን ስናሰላስለው እንዲህ ይመስላል። ሀያሲው ኤድጋር አለን ፖ የሚያየው እሱ ቄሰ ገበዝ ሆኖ ወደ ተሾመበት ወደ ስነ ጽሑፍ ቤተ መቅደስ የመጣለትን ጽሑፍ እንጂ የመጣውን ሰው አይደለም። ቢፈልግ ለምን ከኤድጋር ገጸ ባህሪያት አንዱ የሆነው አቶሞት ራሱ አይሆን? ማንም ይፍጨው ዱቄቱን አምጪው። የፖ የመጽሔት አዘጋጅነትና ሀያሲነት እጅግ ያስደሰተው ባለቤት ኤድጋርን ወደ እድገት ጋበዘው። ሪችሞንድ ከተማ እንሂድና በመጽሔታችን ዝግጅት ብቻ ሳይሆን በህትመት ሥራውም ጉልበት ትሆናለህ። የሚመጡለት ጽሑፎች ለመጽሔቱ የሚመጥኑ ካልመሰሉት ኤድጋር አለን ፖ ምንም ሳያመነታ የራሱን ጽሑፎች ያትማል። እነዚህ ሥራዎቹ በመጽሔት መታተም ሲያንሳቸው ነው። ደጋግመን ያነበብናቸው የሀገርና የጊዜ ባዳዎችን መስክር። ግጥሞቹም ልቦለዶቹም ተደጋግመው በተነበቡ ቁጥር አዲስ ናቸው። ልማድ የሚያስረጃቸው አይደሉም። የኤድጋር አለን ፖ የቃላት ምሕታት ተአምር ሁልጊዜ ይሰራል። እንዲያም ብሉህ እንደ ዳዊት በየዕለቱ የሚነበቡ ናቸው ማለት አይደለም።
ሰውየው አንድ ቦታ ከ2 ዓመት በላይ አይቆይም። ሂድ ይለዋል እና ኤድጋር ዳለምፖ ለ4 የተለያዩ መጽሔቶች አዘጋጅ ሆኖ ሰርቷል። 4ቱም በሱ አዘጋጅነት ጊዜ ጥራታቸው ስለጨመረ የአንባቢያን ብዛትም እጅጉን ጨመረ። ይህች ችስታነትን የሚያውቋት አንባቢያን ታቦት ሊቆርጹለት የሚገባው ሰውዬ ምንም ሳያልፍለት አለፈ። እዚች ምድር ላይ 40 ዓመት ተንከራተተ። ስብሐት ገብረ እግዚአብሔር እነሆ ጀግና መስከረም 18 1990 ተጻፈ። ጋይ ስብሐት አፈሩን ገለባ ያደረገ